ሰላም ቤተሰብ እንዴት ናችሁ? ዛሬም እንደተለመደው በአዲስ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ለሪሚዲያል ተማሪዎች አዲስ ዩኒቨርሲቲ ጥሪ አድርጓል። እሱም ዩኒቨርሲቲ መቀሌ ዩኒቨርሲቲ ነው። መቀሌ ዩኒቨርሲቲ እንደሚታወቀው የመጨረሻው ጥሪ ያደረገው ዩኒቨርሲቲ ነው። ምክንያቱም ከዚህ በፊት ጂንካ ዩኒቨርሲቲ ጥሪ አድርጎ ነበር። እሱም ደግሞ ጥሪውን አራዝሟል እና ስለዚህ መጨረሻ ላይ ጥሪ ያደረገው ዩኒቨርሲቲ መቀሌ ዩኒቨርሲቲ ሆኗል ማለት ነው። በዘንድሮ ዓመት ከዘጋጁ ዩኒቨርሲቲዎች መካከል ሆኖ ተቀምጧል። ስለዚህ በዛሬው ዕለት ደግሞ ለመቀሌ ዩኒቨርሲቲ የምትባቸው ተማሪዎች ጥሪ ተደርጎላቸዋል። እንኳን ደስ አላችሁ። ስለዚህ አሁን ሙሉ መግለጫውን ማነብላችሁ ይሆናል። ከዛ በፊት ግን መጀመሪያ የዩቲዩብ ቻናል ላይክ እና ሰብስክራይብ አድርጉ። ነበር ከሆናችሁ ላይክ እያደረጋችሁ፣ አዲስ ከሆናችሁ ደግሞ እና ሰብስክራይብ እያደረጋችሁ አበረታቱኝ። ይህን ቪዲዮ ይሰራል እናንተ ጊዜ እየፈጀው ስለምሰራ እናንተም በዚህ እንዳታበረታቱኝ የሚላችኋለሁ። ምናው ቀጥታ ወደ መግለጫው እንገባለን። የመቀሌ ዩኒቨርሲቲ 2018 ዓ.ም በአቅም ማሻሻያ ትምህርት ሪሚዲያል መርሃ ግብር ለተመደባቸው አዲስ ተማሪዎች በጎግል በመጠቀም ከሰኞ እስከ 06/04/2018 ዓ.ም ጀምሮ ማለትም ከታህሳስ 6 ጀምሮ አውቃቸው የተፈጥሮ ሳይንስ ተማሪዎች በዋናው ግቢ እንዲሁም የማህበራዊ ሳይንስ ተማሪዎች ደግሞ በባሪሃቅ ግቢ በአካል እንድትገኙ እናሳስባለን ይላል። ስለዚህ ታህሳስ 6 ጥሪ ተደርጎላቸዋል ማለት ነው። ማሳሰቢያ ተማሪዎች ወደ ዩኒቨርሲቲ ስትመጡ ልትይዟቸው የሚገቡ ነገሮች ብሎ አስቀምጧል። የሪሚዲያል ውጤት ሰርተፊኬት፣ የ8ኛ ክፍል ካርድ ዋናውንና ፎቶኮፒ እንዲሁም ፓስፖርት መጠን ያለው ፎቶ ማለት ነው። የፓስፖርት መጠን ያለው ፎቶ በተራ ቁጥር 1 ላይ የተዘረዘሩ ትምህርት ማስረጃዎችን እና ፎቶዎችን ስካን በማድረግ በዚህ ሊንክ ተጭናችሁ ማስገባት ይኖርባችኋል ማለት ነው። መጀመሪያ ላይ የጠቀስኩላችሁ የሪሚዲያል ውጤት ሰርቲፊኬት የ12ኛ ክፍል ካርድ ዋናውና ኮፒ ብሎ ያስቀመጡትን በዚህ ሊንክ ማግኘት ትችላላችሁ። ሊንኩን ከፈለጋችሁ ከኔ የቴሌግራም ቻናል ላይ ታገኙታላችሁ። የቴሌግራም ቻናሌን የመጀመሪያው ኮሜንት ሴክሽን ላይ አስቀምጥላችኋለሁ። እሱን ተጭናችሁ ሁሉንም በስካን አድርጋችሁ ማስገባት ይኖርባችኋል ማለት ነው። እና ደግሞ ሶስተኛ ክራይቴሪያቸው የአንሶላ ብርድ ልብስ እና የትራስ ጨርቅ የስፖርት ትጥቅ ይዛችሁ እንድትገኙ ብሎ አሳስቧል። ከተጠቀሱት ቀናት ቀደም ብሎ ዘግይቶ የሚመጣ ተማሪ ማስተናገድ መሆኑን ዩኒቨርሲቲ ያሳውቃል። ስለዚህ በጉግል የሚገኘውን ሊንካቸውን ታገኙታላችሁ በእኛ ቴሌግራም ቻናል ላይ። ዛሬ ገብታችሁ እነዚህን ክራይቴሪያዎች የመጀመሪያው አንደኛውን ክራይቴሪያ በዛ ላይ መላክ ይኖርባችኋል። እንኳን ደስ አላችሁ። ቀጣይ ስለ ጂንካ ዩኒቨርሲቲ ጥሪ ምን እንደሆነ እነግራችኋለሁ። ስለ ጂንካ ተማሪዎች በቀጣይ ቪዲዮ ጠብቁኝ እና መቀሌ ዩኒቨርሲቲ የተመደባችሁ ተማሪዎች እንኳን ደስ አላችሁ። ላይክ ያደረጋችሁ ብትወጡ ደስ ይለኛል። ይመቻችሁ።